የ4600 ቢዝነስ ክላስ ፍላይት እንዴት ነው በ60 ሺህ ፖይንት ብቻ መሄድ ምንችለው? ይሄ ፍላይት ከሚኒያፖሊስ ወደ አምስተርዳም ነው የሚሄደው። እንደምታዩት የፍላይቱ ቼር ይተኛል ማለት ነው። ሊትራሊ ተኝታችሁ ነው የምትሄዱት። ኖርማሊ ይህ ፍላይት ኮስት የሚያደርጉ 4600 ሲሆን እኛ ግን በቀላሉ በፖይንት ቡክ ማድረግ እንችላለን። ይሄ ማለት ፈርስት ክላስ ወይም ደግሞ ቢዝነስ ክላስ በሮ ለማያውቅ ሰው በጣም ጥሩ ኤክስፒሪየንስ ይሆናል። ለአካውንቱ አዲስ የሆናችሁት ዮኒ ፎር ትራቨል ነኝ። ስለ ክሬዲት ካርድ ፖይንት ማይልስ ቲፕስ ን ትሪክስ ነው ማውራው። የቼስ 60 ሺህ ፖይንት ካላችሁ ወደ ፍላይንግ ብሉ ትራንስፈር በማድረግ የኬኤልኤም ፍላይት ቡክ ማድረግ እንችላለን ማለት ነው። ያ ማለት $4600 ፍላይት በ60 ሺህ ፖይንት ብቻ መቁረጥ እንችላለን ማለት ነው። መርሳት የሌለብን ነገር ኦልዌይስ ትኬት በፖይንት ስንቆርጥ ታክስ አለ። ታክስ መስት መክፈል አለብን። እንደምታዩት ታክሱ ነው ለዚህ ፍላይት። ኔክስት ወዴት መሄድ ነው የምትፈልጉት? ኮሜንት ላሳውቁኝ፣ ሌላ ቪዲዮ ሰራላችኋለሁ። ስለ ክሬዲት ካርድ ፖይንት ማይልስ ቲፕስ ን ትሪክስ ማወቅ ከፈለጋችሁ ፎሎ ሼር አድርጉና